መንግስት በእነዚህ ሁለት ዋና ምክንያቶች ብቻ ብር ሊቀይር ይችላል። አንደኛ ብዙ ብር ከባንኮች ቁጥጥር ወጥቷል ብሎ ካመነ። ምክንያቱም መንግስት ያመረተው ብር በደንብ ያውቃል፣ ያተመው ብር ቁጥሩ በደንብ ያውቃል። ብዙ ብር ከባንኮች ቁጥጥር ውጭ ነው ብሎ ካመነ ብር ለመቀየር አስገዳጅ ምክንያት ሊሆን ይችላል። ያ ማለት ምን ማለት ነው? ብዙ ብር ከባንኮች ቁጥጥር ውጭ ከወጣ ህገወጥ የሰዎች ዝውውርና ህገወጥ የመሳሪያ ዝውውር ሊኖር ስለሚችል ቶሎ ብር ወደ መቀየር ውሳኔ ይገባል ማለት ነው። ሁለተኛ ብዙ ሐሰተኛ ገንዘብ ወደ ገበያ ከተሰራጨ ያ ብር ለማምከን ወይ ደግሞ ዜሮ ለማድረግ መንግስት አዳዲስ ብሮች ፕሪንት ማድረግ ወይ ደግሞ ማተም ይችላል ማለት ነው። እነዚህ ፌክ ብሮች ገና ማህበረሰቡ ሳይጎዱ ኢሚዲየትሊ ብሩን ከጥቅም ውጪ ለማድረግ የተመረተው ፌክ ብር ከጥቅም ውጪ ለማድረግ መንግስት ኢሚዲየትሊ ብር ሊቀይር ይችላል ማለት ነው። በሶስተኛ መንግስት ምናልባት አሁን ያለው የብር ወረቀት ወይ ደግሞ የብር ኖት ጥራቱ ማሻሻል አለብኝ ብሎ ካመነም የነበረን ብር ጥራት ለማስጠበቅ ሲባል ድጋሜ አፕዴት ማድረግ ወይ ደግሞ እንደ አዲስ ፕሪንት መደረግ ካለበት ፕሪንት ሊያደርግ ይችላል ማለት ነው። በእነዚህ ሶስት ምክንያቶች ብር ሊቀየር ይችላል። ነገር ግን ብዙ ምክንያቶች አሉ። ነገር ግን እነዚህ ወሳኞቹ ናቸው። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ቻናላችንን ሰብስክራይብ አድርጉት። አመሰግናለሁ።